ኢትዮጵያዊነት ከስም የዘለለ መስዋዕትነትን እንደሚያስከፍል ያሳዩን በጣም ጥቂቶች ናቸው። እርሶስ ኢትዮጵያዊ ኖት? ከሆኑስ ለሀገሮት እድገት፣ ለህዝቦቿ ነጻነት፣ ለአንድነቷና ለሰላሟ ምን አስተዋጽኦ አድርገዋል? ኢትዮጵያውያን ሲታፈኑና ሲገደሉ እያዩ አላየሁም አልሰማሁም ማለት ኢትዮጵያዊ ነኝ ለማለት አያስደፍርም። በወገኖች ስቃይ ያንተን ጥቅም የምታስብ ከሆነ በትውልድ ትጠየቃለህ። በህዝባችን ላይ የሚደርሰው ስቃይ ያመኛል። በየእስር ቤቱ የሚገረፉት የወንድሞቹና የእህቶቹ ጩኸት ይሰማውታል? በየቤቱ ታፍኖ በቁም እስረኝነት እድሜውን የሚገፋው የወገኖቹ ህይወት ያሳስቦታል? በድህነት እየኖረ ገንዘቡን ጥቂት ባለጊዜዎች ዘርፈው የሚሳለቁበት የህዝቡ ኑሮ ይቆጮታል? በድሃውና በምስኪኑ ህዝባችን ላይ ተረማምደው ግፍ የፈጸሙትንና ያስፈጸሙትን በየትኛውም ቦታና መቼም ቢሆን እንፋረዳቸዋለን። ማንኛውም ኢትዮጵያዊ ላይ ማንም ዘረኛና አምባገነን መንግስት እጁን እንዲያነሳበት አንፈቅድም። በአንዳርጋቸው ላይ የተሰራው ሴራ ሁሉ ሁላችንም አንዳርጋቸው እንድንሆን አድርጉናል። በሀገራችን ፈርተና ተዋርደን መኖር በቃ። የአንዳርጋቸው ስቃይ የኔም ስቃይ። ለነጻነቴ ዋጋ ከፍላለሁ። እናንተስ? እኔም አንዳርጋቸው ጽጌ ነኝ። ማንኛውም በኢትዮጵያ ስም በዘረኞችና በአምባገነኖች መከራን የሚቀበል ኢትዮጵያዊ ሁሉ ጀግናችን ነው። የአንዳርጋቸው ስቃይ የኔም ስቃይ ነው። ኢትዮጵያን እንደ ሀገር ህዝቦቿን እንደ ህዝብ ያዋረደውን የወያኔ ግፈኛ ስርዓት ለማስወገድ መተባበር ጊዜው የሚጠይቀው ተቀዳሚ ተግባር ስለሆነ እኛ በአንድነት ተነስተናል። እናንተስ? እኔም አንዳርጋቸው ጽጌ ነኝ። እኔም አንዳርጋቸው ጽጌ ነኝ። ስለዚህ እኔም አንዳርጋቸው ጽጌ ነኝ። 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 የዛሬ ጥቅምን ሳይሆን ነገ ልጆች በሰላም የሚኖሩባት ኢትዮጵያን መመስረት የጋራ ኃላፊነት አለብን። ኢትዮጵያዊነት ከዘረኝነት፣ ከገዳናይነት፣ ከበዳይነትና ከሙሰኝነት የጸዳ እንዲሆን እኔ ያቅሜን ለመወጣት ዝግጁ ነኝ። እናንተስ? የአንዳርጋቸው ዓላማ እውን ይሆናል። እኔም አንዳርጋቸው ጽጌ ነኝ። የአንዳርጋቸውን ጽኑ የትግል ኃይል በውስጣችን አንግበን ህዝባችንና ሀገራችን ነፃ ለማውጣት ከአንድነት ኃይሎች ጋር እኔ ለመተባበር ወስኛለሁ። እናንተስ? እኔም አንዳርጋቸው ጽጌ ነኝ። ለኢትዮጵያ ትንሣኤ በአንድነት እንቆማለን። ጊዜው የራሳችንን ህይወት ብቻ የምናሳድግበት ሳይሆን ለሌላ ኢትዮጵያዊ የምንተርፍበትን ስራ እንድንሰራበት ያስገድደናል። ስለዚህም ሀገሩ ትጠራውታል።